በጨለማ ክፍል ውስጥ ተደብቃ ዓለም በጦርነት ስትታመስ አንዲት የ13 ዓመት ልጅ በደብተሯ ላይ መጻፍ ነፃነት ነበራት። ይሁንና ይች ልጅ የጻፈቻቸው ቃላቶች ከሁለተኛ ዓለም ጦርነት በኋላ መላውን ዓለም ያስናውጣል ብላ በፍጹም አላሰበችም ነበር። ዛሬ በታሪክ ውስጥ ትልቅ አሻራ ጥላ ያለፈችውን የአና ፍራንክ ልብ ሰባሪና አስገራሚ ታሪክ እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ሁኑ። እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ለዩቲዩብ ቻናል አዲስ የሆናችሁ ቤተሰቦቼ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ድጋፋችሁን እንድታሳዩ እየጋበዝኩኝ እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። አና ፍራንክ ስትነሳ የህይወት መጀመሪያና የደስታ ቀናቶቿ በስፋት ይነገርላታል። አና ፍራንክ እንደ አውሮፓውያን አቆጣጠር ሰኔ 12 ቀን ማለትም 1929 ዓመተ ምህረት በጀርመን ፍራንክፈርት ከተማ ውስጥ ከአይሁድ ቤተሰቦቿ ተወለደች። የመጀመሪያዎቹ ህይወት ዓመታትን በሰላምና በደስታ የተሞሉ ነበሩ። ከአባቷ ከኦቶ ከእናቷ ደግሞ ከኤዲት ከምትባል ከታላቅ እህቷ ጋር እንዲሁም ማርጎት ጋር በፍቅር የሰፈነበት ህይወት ትመራ እንደነበር ይነገራል። አና ገና ልጅ እያለች ንቁ ተጫዋች እንዲሁም አዳዲስ ነገሮችን የመመርመር ከፍተኛ ፍላጎት የነበራት ብልህ ልጅ እንደነበረች ይገለጻል። ነገር ግን ይህ በሰላም የተሞላው የልጅነት ጊዜዋ በጀርመን ምድር ላይ የመጣ ባለው ጥቁር ጠላ ምክንያት ብዙም ሊቆይ አልቻለም። በ1933 ዓመተ ምህረት አዶልፍ ሂትለር እና የናዚ ፓርቲ በጀርመን ላይ ሙሉ ስልጣን ጨበጡ። ናዚዎች ስልጣን በያዙ ማግስት በአይሁዶች ላይ የጥላቻና የክፋት አዋጆችን በከፍተኛ ሁኔታ ማውጣትን ጀመሩ። የአና አባት ፍራንክ የቤተሰቡን ደህንነት በመስጋት ሕይወታቸውን ለማዳን ወደ ኔዘርላንድ አምስተርዳም ለመሰደድ ወሰነ። ቤተሰቡ አዲስ ሕይወትን በአምስተርዳም ሲጀምሩ እና አዳዲስ ጓደኞች ማፍራትና አዳዲስ ቋንቋን በፍጥነት መማርን ቻለች። አና ፍራንክ የአና ፍራንክ ሕይወትን ስናነሳ ሁለተኛ የዓለም ጦርነት እና የአምስተርዳም ወረራ በስፋት ይወሳል። እንደ አውሮፓውያን አቆጣጠር በ1939 ሁለተኛ የዓለም ጦርነት ሲፈነዳ መላ አውሮፓ በጭንቀትና በፍርሃት ውስጥ ወደቀች። በ1940 የጀርመን ጦር ኔዘርላንድን በኃይል መውረርና በአምስተርዳም የነበረውን ሰላማዊ ሕይወትን አወከ። በኔዘርላንድ የሚኖሩ አይሁዶቹ ሁሉ ልክ እንደ ጀርመን ሁሉ መብቶቻቸውን ተነጠቁ። ቢጫ የዳዊት ኮከብ ምልክት በልብሳቸው ላይ እንዲለጠፍባቸው ተገደዱ። በዚህም ምክንያት አናና ቤተሰቧ መናፈሻ መሄድ፣ በነፃነት መንቀሳቀስና ወደ ተራ ትምህርት ቤት መሄድ ጭምር የተከለከሉበት አስከፊ ጊዜ ደረሰ። የማይረሳው የ13ኛ ዓመት የልደት ስጦታ ሰኔ 12 ቀን ማለትም 1942 አና ፍራንክ ምንም እንኳን በጭንቀት ውስጥ ብትሆንም የ13ኛ ዓመት ልደቷን አከበረች። በዚህም ዕለትም ከአባቷ ያገኘችውን ትንሿ ባለቀለም ማስታወሻ ደብተር በሕይወቷ ውስጥ ትልቅ ትርጉም የሚኖረውን ስጦታ ነበር። አና ይችን ማስታወሻ ደብተር እንደ እውነተኛ ጓደኛ በመቁጠር ኪቲ የሚል ስምን ሰጠቻት። በውስጧ የሚመላለሱት ምስጢሮች፣ ስሜቶችና ሀሳቦችን ሁሉ ለዚች ማስታወሻ ደብተሯ በግልጽ ማጋራቷን ጀመረች። ታሪኩ ወደ አስደናቂው ምዕራፍ ከመሻገሩ በፊት ይህን ቪዲዮ ከወደዳችሁት አሁኑን ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሐምሌ 1942 የአና ታላቅ እህት ማርጎት ወደ ናዚ የጉልበት ካምፕ እንድትሄድ የሚያስገድድ ጥሪ ደረሳት። ይህም ጥሪ ቤተሰቡን ክፉኛ ያስደነገጠ ሲሆን አቶ ፍራንክ አስቀድሞ ያዘጋጀውን የመደበቂያ እቅድ ለመተግበር ወሰነ። ቤተሰቡ ምንም አይነት ዕቃ ሳይይዙ ብዙ ልብሶችን በላያቸው ላይ ደራርበው በመልበስ በሌሊት ከቤታቸው ወጡ። ሕዝቡ እነሱ ወደ ስዊዘርላንድ የሸሹ እንዲመስል ለማድረግ ሆን ብለው በቤታቸው ውስጥ የውሸት ፍንጭን ትተው ሄዱ። በዚህም የተነሳ የሚስጥራዊ ተጨማሪ ክፍል ወደ ሙዘ ሰክሬታኒክስ የመደበቂያ ቦታው በአምስተርዳም ከተማ በአቶ ፍራንክ የንግድ ድርጅት ህንፃ የጀርባ ክፍል ላይ የሚገኝ ነበር። ይህ ቦታ በታሪክ ውስጥ ሚስጥራዊ ተጨማሪ ክፍል ወይም ደግሞ ዘ ሰክሬታኒክስ በመባል ይታወቃል።
የመደበቂያው ክፍል መግቢያ በር ማንም እንዳያውቀው ተደርጎ በሚንቀሳቀስ ትልቅ የመጽሐፍ መደርደሪያ ተሸፍኖ እንደነበር ይገለጻል። በዚህ ጠባብ ክፍል ውስጥ አናና ቤተሰቧ እና በኋላ ላይ የተቀላቀለች 4 ሰዎች ለረጅም ጊዜ ለመኖር ተገደዱ። አና ፍራንክ ስትነሳ በመደበቂያ ውስጥ ያሉ ጥብቅ ሕጎች ዋና ትልቅ የሚነሱ ትላልቅ አጀንዳዎች እንደነበሩ በስፋት ይነገራል። በመደበቂያ ውስጥ መኖር እጅግ በጣም ከባድና በፍጹም ጥንቃቄ የሚጠይቅ ሕይወትን ፈተና እንደነበር ይገለጻል። በህንፃው ውስጥ ሰራተኞቹ በሚሰሩበት የቀን ክፍለ ጊዜ ምንም አይነት ድምፅ ማሰማት፣ መራመድም ሆነ ውሃ መጠቀም በጥብቅ የተከለከለ እንደነበር ይገለጻል። በትንሹ የተሰማ ድምፅ ናዚዎች እንዲያውቁባቸውና እንዲያዙ ሊያደርጋቸው ስለሚችል በከፍተኛ ፍርሃት ውስጥ ይኖሩ እንደነበር ይነገራል። አና እና ሌሎች ተደባቂዎቹ መስኮቶቹን በጥቁር ጨርቅ በመሸፈን የውጭውን ዓለም ብርሃን ሳያዩ ቀናትን ያሳልፉ እንደነበር ይገለጻል። ረዳቶቹና የጀግንነት ስራቸው በመደበቂያ ውስጥ ላሉ 8 ሰዎች ሕይወት መቀጠል የአቶ ፍራንክ ታማኝ ሰራተኞች ድጋፍ ወሳኝ ነበር። እነዚህ ረዳቶች ናዚዎቹ ቢይዟቸው ኑሮ የሞት ቅጣት እንደሚጠብቃቸው እያወቁ ይህን የጀግንነት ስራ ሰርተዋል። አና በማስታወሻ ደብተሯ ላይ ስለ እነዚህ ረዳቶች በመልካምነትና ደፋርነት በተደጋጋሚ አድናቆት ጽፋለች። ውድ ተመልካቾቼ እስኪ ራሳችሁን በእነዚህ ረዳቶች ቦታ አስቀምጡ። በዚህ አስፈሪ የጦርነት ወቅት የሰዎችን ሕይወት ለማዳን የእናንተን ሕይወት አደጋ ላይ ተጥላላችሁ ጠየቅኳችሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ ጋብዛለሁ። ስለ አና ስናነሳ የአና ውስጣዊ ዓለምና ኪቲ አብሮ የማይረሳው ሌላኛው ትልቁ ሀሳብ ነው። ከውጭው ዓለም ተለይታ በነበረችበት ጊዜ ብቸኝነቷን የምታሸንፈው በማስታወሻ ደብተሯ ላይ አማካኝነት እንደነበር ይነገራል። ለኪቲ የምትጽፋቸው ደብዳቤዎች ማስታወሻ ብቻ ሳይሆኑ የውስጧ ጥልቅ ስሜት የምታሰፍርባቸው ነበሩ። ስለ ጉርምስና እድገቷ፣ ስለ ፍርሃቷና ስለ ተስፋዋ፣ ከእናቷ ጋር ስላላት አለመግባባት በግልጽ ጽፋለች። አና ፍራንክ ጽሑፎቿ የአንዲትን ታዳጊ ልጅ ስነልቦና በጦርነቱ ውስጥ ያለን ሕይወት ፍንትው አድርገው የሚያሳዩ እንደሆኑ ብዙዎች መስክረዋል። ፍቅርና ተስፋ በጨለማ ውስጥ ቀናቶች ወደ ሳምንታት ደግሞ ወደ ወራት ተለዋውጠው መደበቅ ከጀመሩ 2 ዓመታትን አለፉ። በመደበቂያው ውስጥ ባሉ 8 ሰዎች መካከል ያለው አለመግባባት እና ጭቅጭቅ በዛው ቦታ ምክንያት እየጨመረ መጣ። የምግብ እጥረትና የቦምብ ፍንዳታ ድምፆች በሁሉም ላይ ከፍተኛ የስነ ልቦና ጫና እና ፍርሃት ፈጥረው ነበር። ነገር ግን አና አሁንም ቢሆን በሰዎች መልካምነት ላይ ያላትን እምነት በፍጹም አላጣችም ነበር። ከ2 ዓመት ከብቸኝነት ፍርሃት በኋላ ያ አስፈሪና ሕይወታቸው የቀየረው ቀን መጣ። በነሐሴ 4 ቀን ማለትም 1944 የጀርመን ሚኒስትራዊ ፖሊሶች መደበቂያ ቦታቸውን በድንገት ሰበሩት። እስከ ዛሬ ድረስ ማንም አሳልፈው እንደሰጣቸው በውል ባይታወቅም መደበቂያቸው ለአይሁዶች አዳኞች ተጠቁሞ እንደነበር ይነገራል። በመደበቂያ ውስጥ የነበሩት 8 ሰዎች እና 2 ረዳቶቻቸው በአሰቃቂ ሁኔታ በቁጥጥር ስር ዋሉ። የማስታወሻ ደብተሯ መትረፍ። ናዚዎች ክፍሉን በበረበሩበት ወቅት የአና ማስታወሻ ደብተሯን መሬት ላይ በትነውት ሄዱ። ፖሊሶች ከሄዱ በኋላ ረዳቷ ሚፒጊስ የተባለው ወደ ክፍሉ ተመልሳ ደብተሯና የተበታተኑ ወረቀቶችን በሙሉ ሰበሰበ። ሚፒጊስ የተባለች ይህች ረዳት ከጦርነቱ በኋላ ተመልሳ ስትመጣ በእጇ እንድትሰጣት በማሰብ ደብተሩን በጠረጴዛው ውስጥ በጥንቃቄ ቆለፈች። ይህ አርቆ አስተዋይነት ባይኖር ኖሮ የአና ፍራንክ ድንቅ ስራ ለዘላለም ጠፍቶ ይቀበር ነበር። የተያዙ ሰዎች መጀመሪያ ዊስተርብሮክ ጊዜያዊ ካምፕ ተወሰዱ። ከዚያም ወደ አስፈሪው አውሽዊትዝ ወደ ተባለ አስፈሪና ሰፊ የማጎሪያ ክፍል ተወሰዱ።
ይህ ጉዞ በከብቶች መጫኛ ባቡር ውስጥ በከፍተኛ ግፊት ያለ ምግብና ውሃ የተደረገ የስቃይ ጉዞ እንደነበር ይነገራል። አውሽዊትዝ እንዳደረሱ ወንዶች ሴቶች ለዘላለም ተለያዩ። አባቷን በመጨረሻም ጊዜ ያየችው እዚያ ነበር። አና ፍራንክ በካምፕ ውስጥ የነበረው ከባድ ስራ የተለያዩ ተዋሲያንና በበሽታ የአናንና የህይወቷን ጤንነት በፍጥነት አዳከመው። በኋላ ላይ አናና ማርጎት ማለትም እህቷ በጀርመን ወደሚገኘው የበርገን በኋላ አቶ ፍራንክ ማለትም የአና ወላጅ አባት ወደ አምስተርዳም ተመልሶ ልጆቹና ባለቤቱ መፈለግ ጀመረ። ሁለቱም ልጆቹ በሞታቸውን ሲያረጋግጥ ሕይወቱ በከፍተኛ ሐዘንና ባዶነት ተሞላ። በዚህም ጊዜ ረዳቷ ሜፒኪስ የተባለችው ይች ረዳት በጥንቃቄ ጠብቃ የያዘችውን የአና ማስታወሻ ደብተሯን አስረከበችው። የአና አባት ማለትም ፍራንክ ደብተሩን ሲያነበው የልጁን ጥልቅ ሐሳብና ተሰጥኦ አይቶ በጣም ተገረመ። ታሪኩም እንዲታወቅ ወሰነ። የአንዲት ወጣት ታዳጊ ማስታወሻ መታተም የአና ፍራንክ ማስታወሻ ደብተር ለመጀመሪያ ጊዜ በ1947 ዓ.ም በኔዘርላንድ ታተመ። መጽሐፉ በፍጥነት የዓለም ትኩረት የሳበ ሲሆን በኋላ ላይ ወደ 70 በሚጠጉ ቋንቋዎች እንደተተረጎመ ይነገራል። ይህ መጽሐፍ የናዚዎችን ግፍና የሆሎኮስትን አስፈሪነት ለዓለም ያሳይ ትልቅ ታሪካዊ ሰነድ እንደሆነ ብዙዎች አምነዋል። የአና ህልም በሕይወት በሌለችበት ጊዜ እውን ሆነ። ቃላቶቿ በዓለም ዙሪያ በሚሊዮኖች ልብ ውስጥ ሰፈረ። አና ፍራንክ ምንም እንኳን በ15 ዓመቷ ብታልፍም የጻፈቻቸው ቃላት ግን ዛሬም ሕያው ናቸው። ማስታወሻ ደብተሯ ላይ ስለ ተስፋ፣ ስለ ጽናትና በሰው ልጆች ላይ ስላለው በጎነት ሁልጊዜ የሚዘክር ታላቅ መዝገብ ነው። እሷ በማስታወሻው ላይ ምንም እንኳን ሁሉም ነገር ቢጠፋም እኔ አሁንም ሰዎች በልባቸው ጥሩ እንደሆኑ አምናለሁ ስትል ጽፋለች። ይህች ወጣት ልጅ ለዓለም የተወችው ትምህርት የጥላቻን መጥፎነት እና የፍቅር አሸናፊነት ዘወትር የሚያስታውስ ነው። አናና ቤተሰቧ ተደብቀው የነበረው ያ ታሪካዊ ሕንፃ ዛሬ የአና ፍራንክ መዘክር በመባል ይታወቃል። በየዓመቱ ከመላው ዓለም የተውጣጡ በሚሊዮን የሚቆጠሩ ጎብኚዎች ያችን ጠባብ ክፍልና ምስጢራዊ መጽሐፍ መደርደሪያ ለማየት ወደ አምስተርዳም ይተማሉ። መዘክሩ ባዶ ክፍሎች እንዳሉት ያስቀመጠችው ሲሆን ይህም ጎብኚዎቹ በወቅቱ የነበረውን የብቸኝነት፣ የፍርሃት ድባብ በጭንቅላታቸው እንዲስሉ ያደርጋቸዋል። ይህ ቦታ የናዚን ግፍ ለትውልድ የሚያስተምር ሕያው ታሪክ በምስክርና የሰላም ተምሳሌት ሆኖ ያገለግላል። የአና ፍራንክ ማስታወሻ ደብተር በተባበሩት መንግስታት ሳይንስ ባህል ድርጅት ወይ ደግሞ ዩኔስኮ የዓለም የላቀ መዝገብ ወይ ደግሞ ሜሞሪ ኦፍ ዘ ወርልድ ውስጥ ተካተዋል። መጽሐፉ የሆሎኮስትን ወይ ደግሞ የአይሁዶች እልቂት አሰቃቂነት በአንድ ታሪክ ምሁር እይታ ሳይሆን በአንዲት ንጹሕ ታዳጊ ልጅ አይን ለዓለም ያጋለጠ ታላቅ ሰነድ ነው። በዓለም ዙሪያ ባሉ ስፍር ቁጥር በሌላቸው ትምህርት ቤቶች ውስጥ ይህ መጽሐፍ ስለ ዘረኝነት፣ ጥላቻ መዘዝ ማስተማሪያ ሆኖ ያገለግላል። የአና ጽሑፍ የአምባገኖችን ፕሮፓጋንዳ በመፈርከስ እውነት ሁልጊዜም ከጨለማ በላይ በርትታ እንደምትወጣ ያሳየችበት መሳሪያ ሆኗል። ውድ ተመልካቾቼ የአና ፍራንክ ታሪክ ዛሬ ለእኛ ለዘመኑ ሰዎች ምን አይነት ትልቅ መልእክትን አለው? ማጠቃለያውን ከመስማታችሁ በፊት ቪዲዮውን ላይክ ማድረጋችሁን አሁን አትርሱ። ዘላለማዊ የአና መልእክት። አና ፍራንክ ማስታወሻዋ ላይ ከመሞቴ በኋላም ቢሆን መኖር እፈልጋለሁ ስትል የጻፈችው ትንቢት ምኞቷ ዛሬ ሙሉ በሙሉ ሆኗል። ታሪኳ የሚያስተምረን በዓለማችን ላይ ጦርነት፣ ጥላቻ አስወግደን ሰብአዊነትን፣ እርስ በርስ መከባበርን እንድንገነባ ነው። እሷ በጨለማ ክፍል ውስጥ ሆና ያሳየችው የሞራል ጥንካሬ ዛሬ በየትኛውም ዓለም ውስጥ ባሉ አስቸጋሪ ሁኔታዎች ውስጥ ላሉ ሰዎች የተስፋ ብርሃን ነው። አና ፍራንክ በአካል ብትቀጠፍም ያቺ አነስተኛ ቀይና ነጭ ማስታወሻ ደብተር ግን የዓለምን ሕሊና ለዘላለም ቀይራለች።
አናና ቤተሰቧ በናዚዎች በተያዙበት በዚያ ቀን እነ ፒጊስ የተባሉ ረዳቶቻቸው ጨምሮ 2 ረዳቶቻቸውን በቁጥጥር ስር ውለው እንደነበር ይነገራል። እነዚህ ረዳቶች አይሁዶች በመደበቃቸው ምክንያት ወደ ከባድ የጉልበት ካምፕ እንደተላኩ ይገለጻል። ሆኖም ግን 2ቱ ረዳቶች ካምፕ ውስጥ በደረሰባቸውን ስቃይ ተቋቁመው ጦርነቱ እስኪያልቅ በሕይወት መትረፍ ችለዋል። እነ ፒጊስ የተባሉ ረዳቶቻቸው በሕይወት ተርፈው የአቶ ፍራንክ መመለስ በመጠባበቅና ማስታወሻ ደብተሯን ጠብቀው በማቆየት ትልቅ ታሪክን ሰርተዋል። ለመሆኑ ለዚህ ሆኖ የአና ፍራንክ ውጣ ውረድ ሕይወት ምስቅልቅል አሳልፎ ሰጣቸው ማን ነበር የሚለው ጥያቄ መነሳቱ የማይቀር ትልቅ ሀቅ ነው።